ሰላም ሰላም ጤና ይስጥልኝ ሰላም ሁላችሁም ሼር ታፕ ኮፕሊንግ አድርጉ ስለ ጦርነቱ ነግራችኋለሁ እኔ የምነግራችሁ ሁሉ ጊዜ ታማኝ ነው ልክ እንደ ኢየሱስ ተመልከተኝ እንደ ኢየሱስ ታማኝ ነኝ አስረግጬ ነው የምነግርህ እንደ እግዚአብሔር ነው የምነግርህ ምንም የሚወላወል ነገር የለም መስማት ብቻ ማዳመጥ ብቻ መወሰን መተግበር ብቻ ነው ሰላም ወዬ ሰላም አንድ ሻርካ ወርድ ተናገር ብሩክ ሚዲያውን አግዝ ሚዲያውን ያገዛችሁ እኔ ያለኝ ሙሉ ዝም ብዬ እሰጣለሁ አይደለ ሻርካው ይሄ ምንድነው ሻርካው እናንተ ብዙ የታወቃችሁ ሰዎች ናቸው አርቲስቶች ናቸው ሻርካው ብዙም ብሎ ማውራት አይቻልም በዚህ ሚዲያ ላይ ያለ ለቀል ምትዋራው እንጂ ዝም ብሎ እኔ ብዙ ሰዓት የለኝም አሁን ፖለቲካው ራሱ ለኔ አይበቃኝም ሰዓቱ ከፍላውራ እያንዳንድ ከፍላውራ ለማለት ይሰማል ብሩክ ይሰማሻል ከፍለሽ አውሪ ነው ይሰማኛል አማን ነው እንዴት ነህልኝ ሰላም ነው አማን ነው ሁላችሁም ሚዲያውን በማገዝ ተባበሩ ካሻፕ ራሱ አስቀምጣለሁ እርዳታ ማድረግ አለብህ እያንዳንድ ሌክታና በሚል ካሻፕ ዳላር ሳይን ተጠቅማችሁ LAKETANA በሚል ካሻፕ ነው በዚህ ማገዝ መለገስ ይቻላል ዝም ብላችሁ ሚዲያዊ ደግ ብቻ ሳታሳድግ ወደ ሬዲዮ በምን በእኛ ኪስ እናሳድገው ለህዝብ ደግሞ ይሄን ያህል ሰዓት ላይ ተቀን እንሰራለን እኔ ስራ ያጣው መሰለን ፓሽኔ እኮ ስለሆነ ፖለቲካ ፓሽኔ ነው በቃ ይሄንን የአማራ ጠላት የኢትዮጵያ ጠላት የኦሮሞ የሌላውም ጠላት ፍርክስክስ ነው ማለት ይመቻል ማይ ብራዘር ሻርኩን ተዋርዳለህ ወይስ ተወርዳለህ ብሩክ ከይቅርታ ጋር ቆይ ቢያንስ ሰላም ልበል እንጂ ወንድም ያራዳ ምንም ሰላምታ አይመቸኝ ኮይን ነው የሚመቸኝ ትቻለሁ ሰላምታ እንደና አክስት በጎች ምናምን አልልም ሰለቻችሁኝ ኤቭሪባዲ ሰልችተኛል ኮይን እየለቀቅ ተናገር አብሬሽ ከየት ነው አብሬሽ ተወርዳለህ ወንድሜ አይሰማም ሞጣ እንዴ ነው ይሰማል ተወርዳለህ ሚዲያውን እያገዝክ ይሰማል ሁሉ ሰላም እንዴ ነው ሰምታል የማደናበሪያ ነው ተወርዳለህ ምንም አላደርግ አልችልም This is my new political strategy. Business plus politics. ሰላም ሙዬ ሁለት ሻርካ አውርጅ ሻወር ያለው ደህና ነህ ሰላም ሁለት ሻርካ አውርጅ ለሚዲያው ዝም ብላችሁ ትመጣላችሁ ታወቃላችሁ ሚዲያውን ግን አትረዱም ቀጥሉ ሁለት ሻርካ አውርጅ ያጋር ልጅም ግዴታ ወርዶ ነው የሚገባ ግዴታ ነው ተወርጃለሽ ወይስ ተወርጃለሽ ሙዬ እኔ አንበሳ ከነ ልጁ ነው የማወርድልህ አውርጅ አንበሳ ጎበዝ ዛሬ ግን አይደለም ቀጠሮ ሰጥቼ በጣም ጥሩ ስትወርጅ ትመጫለሽ ስትወርጅ ያገር ልጅ ያክስት ልጅ እንትኔ ልጅ ጡቴ አይደለም በቃ እናንሰማ ሞጣ ወይ ሰላም ናታን እንዴት ነህ ሰላም ከየት ነው እኔማ ከወልዲያ የጁ መካነ ሰላም የለ አንቀበልም ዴዲዎችን አንቀበልም አማርኛ ለምደና ወሎዬ ልጋጋም ወሎዬ አይመቸኝ ቤት አማራ ሆነ ጸዳ ብለህ ቋንቋህን እንደኔ ያስተካክለና እንዲየነ ወልዲያ ውረድ ሃጊ ሰላም ሞጣ ያራዳልሽ እንደነ ሰላም ኮይኗን ዱቅ ያረግ ምንዋን ዱቅ ላርግልህ እርድና ደስ ያለህን ቁጭ አድርገህ ነው የምትዋረው ለሚዲያው ሳትረዳ ማውራት አይቻልም እኔ አቁሜያለሁ ምንድነው ሻርክ አንበሳማ ሃጊማ አንበሳ ማውረድ አቅም አለው አንበሳ ወርድ ከሌለ ሻርክ ወርድ እኔ የምሰማ ነገር የለም ያለ ቢዝነስ ፕላስ ፖለቲክስ ነው ማይ ብራዘር ፈጣፋ ላጥ ብለው ወረድ በቃ እኔ አልሰማህም ማይ ብራዘር ሰልችታችሁኛል እንዴ ደሃና ሽሮ ነው ማይበት ሀገር ምናምን ብዬ መጣሁ ወደ አሜሪካ ኢትዮጵያ ዝደይቷል አውቀዋለሁ ግን ዲያስፖራው አንዳንድ ኮይን ለቃሚዎች አላችሁ የለቀማችሁትን ኮይን ወደኛ መመለስ አለባችሁ የሺ ሰላም ከየት ነው የሺ
ከየት ነው? ምንም የሌለኝ ደሃ ነኝ። ምን ላውርድልህ? የት ነው? አንድ ነገር ተባበረ። የት ነሽ? እኔ አረብ ሀገር ነኝ ሞጣዬ። እንደው አንቺ አሁን ደሃን መበለትን በላ ለማለት ነው። እኔ እናንተ ገንዘብስ መልሳችሁ እናንተ ነው በውስጥ የምትወስዱት ታውቁታላችሁ። እርዳይ ነው ምን ፓስፖርት አስጨርስልኝ ነው። እሺ አሁን ምንድነው ችግርሽ? ቀጥይ። ሞጣዬ ቲክቶክ መስራት እፈልጋለሁና ፎሎ ላይ በጣም ትንሽ ነው። እርዳኝና ከስር 10 ደቂቃ ልቀመጥ። ፎሎ ያድርጉኝ ቤተሰቦች። ምንድነሽ አንቺ? የት ነው የተወለድሽው? በቀደም ገብቼ ነበር እኮ አንተ የት ነው የተወለድሽው? ቀደም ምን የሚባል የለም። እኔ አድሬ እንቅልፍ ወሰዶ እንደገና መነሳቴ ነው። የታይም ዞን አታውቂም? አሁን አሜሪካ ጠዋት ነው ከጠዋቱ 3 ሰዓት ከ20 ነው። የት ነው የተወለድሽው? ደብረ ብርሃን። ቅድም ያልሽው ለአንቺ ማታ ስለሆነ ለኛ እኛ እኮ ተኝተን ተነስተን ነው የተወሰነ 4 ሰዓት ተኝቼ 4 ሰዓት የለውም ነው። ቅድም አላልኩም እኮ በቀደም ነው። ባሉ ሚዲያውን በአንበሳም በዝሆንም ማንቀሳቀስ አለባችሁ። ዝም ብላችሁ ሞጣ ወዳለሁ ምናምን የለም። ጦርነቱ ነው የምነግራቸው። አሁን ሞጣ እግዚአብሔርን በጣም ባሉ ተቀባ እንትና ፎሎ አድርጓት፣ ስራ ትስራበት። ፎሎ አድርጓት። 1600 ሰዎች አሁን ገብታችኋል። ቀጥል። ትንሹ ከየት ነው? ትንሹ ሰላም ነው። ሞጣ ሰላም ነው። እያየናችሁ ነው። በጣም ሀብታሞች ሁሉ እዚህ ውስጥ ጥልቅ ስትሉ እያዩዋችሁ ነው። አንበሳው አላወቀኝም። ባለፈው እኮ ስንቱን አውቀዋለሁ እኔ ሚሊዮነር ነኝ፣ ፖለቲካ መሪ ነኝ እኮ። ኧረ ባለፈው 30 ሚሊዮን የኢትዮጵያ ጉንዳን ህዝብ በስም ልለይ ነው። ከየት ነው ወንድሜ? ባለፈው እዛ ጥበቃ ምናምን ነኝ፣ መንጃ ፈቃድ ምናምን አስወጣልሃለሁ ብለኸኝ ነበር። አንተ አስወጣልሃለሁ። ህዝቡ እኮ ነው የሚያስወጣልህ። ምንም ጭራሽ እኮ ምንም ነገር አላገኘሁም። ላታገኝ ትችላለህ እና ላታገኝ ትችላለህ። ገና አንተ ተመጠህ እንደገና ማሳየት ምናምን አለብህ። በአንድ ቀን አይደለም እኮ በ2-3 ቀን ምናምን። ዛሬ ፖለቲካ እየሰራን ነው። ትንሹ ጥበቃ ላይ ነው ያለው። አይተናል። የምተኛባት ሁሉ ያ የእናንተ ጥፋት ነው፣ የአባቶቻችሁ። ቅማላም ትግሬ መጥቶ ሀገሪቷን ወስዶ ቢሊዮነር ሲሆን አማራ የከካም ቂጡን እያከከ ዳዊትና ምን ይዞ የድስኩራም ሲቀዝን የከረመ ብሔር ነው። አረን ትበላለህ ገና አንተ ራስ። እናትና አባት ነው ለዚህ ያበቃ እናትና አባት ነው። ልጋጋም በል አሁን ማርያምን እግዚአብሔር እርዳኝ ቂጡን አፈንድዶ የከካም አማራ ፈሱን አዳመጡት። አሁን እናንተም ፈሳቸውን ካዳመጡ አንደኛው አማራ ነው። የሆነ ነገር እርዳኝ። በቃ እረዳለሁ። ዛሬ ፖለቲካ ነው የምሰራ። ጦርነት ላይ ነን። ጥበቃውን እየሰራ ትንሽ ትቆያለህ። ጋይስ ባለፈው የመጣው ልጅ ነው። በጣም የሚያሳዝን ነው። 11 ዓመት ጥበቃ ስራ ላይ ነው። የሚያስጠብቁት በ1500 ብር ነው። እርዱት። ማይ ሰላም፣ እንዴት ነው ሞጣዬ? ኮፍያ እስከ አንበሳ እርዳ። ዝም ብለህ ቁጭ ብለህ አትመልከተኝ። ቀጥል። ድርጅት ሞጣዬ መጣችሁ ማስተዋወቅ ትችላላችሁ በእኔ ሚዲያ ላይ። ቀጥይ። ሬዲዮ ሊኖረኝ ይገባል። ቀጥይ። ዳላደ ሰላም ማይ ሰላም አለን ለሻርካው ጅማ በእኛ ቤት የታወቀ አንቺማ በእኔ ቤት ታውቀሽ ነው። ጡትሽን ቆም አድርገሽ አሁን እኮ ስንቱ እኮ ቦይፍሬንድ በጣም እየፈለገሽ ነው። በሁለት ሻርካው ልጅ እንደውም አንበሳው ልጅ ማይ አንበሳ ይሻላል ሞጣዬ። አንበሳው ልጅ ብለሽ አንበሳው ልጅ አለ ኮይን አለሽ። እኔ ስለማውቅ ነው። ብዙ ኮይን ዘርፋችኋል እናንተ። በሉ ችግር የለም። አንበሳንም ወርድልህ። አንተ ያልወረደ ደግሞ ለማን አወርድ? አውርጅ አንበሳው ልጅ ሰላም ተነስልኝ። ሳራ ግን ያለ ሞጣዬ አቤት እንትን ሌብል የሌላቸው ምናምን ጊፍት አይሰጡም። እሺ እነሱን አታስገባቸው። አይ እነሱ ሀሳብ አላቸው። ጊፍት እኮ ብቻ ነው እኛ የምንፈልገው ሀሳብ ምናምን ነው እንጂ ለጊፍት ምናምን በቃ አይሰጡም። እነሱ የሌላቸው ናቸው። እኔ በጊፍት ሀብታም ለሆን ነው $1000 መሰብሰብ እኮ አይቻልም። እኔ እኮ በጊፍት ምን የሰው መሆን ሰው አይደለሁም። እኔ እኮ ራሴን እኔ እኮ ዱባይ ብሄድ እኮ ትልቅ ድርጅት ዊዝን ዊክ እኮ መክፈት የምችል ልጅ ነው። ዱባይ ብገባ እኔ ባናቱ ነው አበሻውን ባናቱ ዘግዝቄ ነው የምገርፈው። ስለማውቀው እኮ ነው፣ ስለማልፈልግ ነው። እኔ የገንዘብ ሰው አይደለሁ። እኔ ዱምላቸው አንደኛው ሚዲያው አረናት ያውቃል። ለኔ የኔ ባለውለታ ማርያም ሞጣዬ በጣም ነው የምወድህ የኔ አባት፣ እንደው ክበርልኝ። እኔ ሁሌም ነው መጠይቃት አስገበኝ ስለሆነ ነው እንጂ አሁን ቅፈላ ላይ ነን። ለሚዲያው ይቀፈላል። የዕለት የቀኑ ስራችን ወይኔ ኔትወርክ
እኔ ባዶ አልሰራም፣ በባዶ አልሰራም። ልብ አትላኪ። ምናልባት ውሽማሽ ካየ ይተኩስብኛል። ልብ አትላኪ፣ አንበሳ ላኪ። ሳሮን ቀጥይ። ሚውትሽን አንሺ ሳሮን። ከየት ነው ፎቶ ገጭ? ከየት ነው? እኔ ከጎንደር። ጎንደር ቀጥይ እስኪ። ምን ሀሳብ አለሽ ወይስ ኮይን አለሽ? በጣም ነው የምወድና አባቴ በጣም ነው የሚወድ። የት አባትሽ አሉ በህይወት? አባቴ አለ፣ የጎንደር ሰው ነውና በጣም ይወድሃል። ኦኬ። ማን ይባላሉ? ሻርኩን በሉ። ሻርኩ ስንት ሻርክ ነው ያስቀመጥኩ? ጊፍት ጋላሪው ሙላ። እያንዳንድ እዚህ ቁጭ አልክ። ቀጥይ የኔ መቤት ማይክሮ 30 ሰኮንድ አለ። መኮንን ይባላል። መኮንን ያራዳ ልጅ። እድሜው ስንት ነው እኮ መኮንን? 55 ዓመቱ ነው። ወጣት ነው። ስንት ናቸው ልጆች? 6። አይ ጀግና ነው፣ ጠንክሯል። እናትሽ ቆንጆ ናቸው? እንዲህ በጣም የምንትዋብ ዘር አይደለች? እንዴት ቆንጆ የምንትዋብ ዘር ናቸው። አባትሽ ጠንክሯል። በ55ቱ 6 ልጅ ካንቀሳቀሰ አንቺ የመጨረሻዋ ነሽ? እኔ መጨረሻ ነኝ። ሞጣዬ ቤቢ ገርል ነሽ? ሞጣ ግን አሁን ያለህበት ፖለቲካ የምር በጣም አሪፍ ላይ ነው። ሂድባቸው። ሄደ እንዴ? ቀላል ሄድባቸዋለሁ እንዴ? በአናቱ ላይ ነው የሚሽከረከርበት። በቃ እኮ ተቆጣጥሬያለሁ። ሚዲያውን አየሩን ይዤበታለሁ። አሁን ቲክታከር ብሎ 20 ሰው ይዞ ነው ቁጭ የሚለው። የኛ አካባቢ ሰው በጣም ፖለቲካ ተመችቶታል። በተለይ የሰሜን ጎንደርኛ አማራ ነው ፖለቲካ የሚገባው። በነጋታው ደግሞ ዘመነ ካሴ መሬ ነው ብሎ ይመጣልሻል። ይስሐቅ ሰላም ይስሐቅ ሰው ብለሽ አሁን ሊጾም ሂዶ ለቂጡን አፈንድዶ እየሰገደ አይደለም። 2000 ምንም ለውጥ የለም። አንድ አሳ ከሰማይ